ዝም ብዬ ከመቀመጥ እንደዚሁ በጠይቅ ይሻላል ብዬ እኮ ነው። አይ መልስ አልደወለችልኝም እና ብትደውል ደግሞ ወዲያውኑ እነግርህ ነበር። አዎ ጓደኛዬ እንደምትነግረኝ አውቃለሁ። ምናልባት ኤሊዛቤትን አዋርታት ይሆናል። ጥሩ ጓደኛዋ እኮ ነው። ምን መሰለህ ይኸውልህ ፒፔ ኤሊ ትነግረኝ ነበር። ያው እንዳትናገር ለምናት ቢሆንስ? ይኸውልህ ጓደኛህ ጋላርዛ መጥቷል። ምናልባት መምጣቱ ይህን ወሬ እንድንቋጭ ይረዳን ይሆናል። እኔ በጣም ሰልች። ለማንኛውም የምትሰማው ነገር ካለ ንገረኝ እሺ? ቃል ገብቼልሃለሁ። እንኳን ወደ ነጻነት በሰላም መጣ። ይኸውላችሁ ጓደኞቼ መቶ አለቃው ያለውን ሁኔታ አስረድቶኛል። አዎ ይሄ ገና ለሁሉም ነገር መጀመሪያው ነው። አዎ ግን ትንሽ እድል ሲጨመርበት ነጻነት የተረጋገጠ ይሆናል። ተስፋ አደርጋለሁ። ምክንያቱም ፖሊስ ጣቢያ እንደማይስማማኝ ነው የተረዳሁት። እስር ቤት ብገባ ራሴን ማሰብ አልችልም። ያው እንግዲህ ክርስቲያን አመሰግናለሁ። አሁን ላይ አታመስግነኝ። ይሄ ገና መጀመሪያ እንደሆነ ነገር የለ። አንተም ጸባይህን አስተካክል ጋላርዛ። ባትችል እንኳን ሞክር። ወዳለሁ ወንድም። እኔም እንደዛው። ጋላርዛ ማርክስ ጋላርዛ የኦርቴካ ስራችን ላይ የፊሊፒ ባልደረባ የነበረውን ረሳው እንዴ? አዎ ስለማን እያወራ እንደሆነ በደንብ አውቄያለሁ። እና ታዲያ ከባህሩ ዳርቻ ሰዎች ጋር ምን ጉዳይ ኖሮት? ማመሳከሪያ እየጠየቀን ነው። ማርከስ መልሶ ችግር ውስጥ ገብቷል እና ከገባበት ሊያስወጣው የሚችለው ብቸኛው መንገድ ከፖሊስ ጋር ሲተባበር ነው። እናንተ ምን አልካቸው አለቃ? እውነቱን ነዋ፣ ጎበዞች እንደነበሩ እና ስለ ባህር ዳርቻው ካወራን አይቀር የፊሊፔ ባለቤት ላይ ስላገኘነው መረጃ ታዲያ ምን ወሰንክ አለቃ? እስካሁን አልወሰንኩም። ምንም እንኳን ተልእኮ በእሷ ምክንያት ምስቅልቅሉ እየወጣ ቢሆንም ገና አልወሰንኩም። የምናውቀውን ነገር ለምንድን ነው ለፊሊፔ የማትነግረው? አልችልም። መረጃውን ያገኘው በፖሊስ ተልእኮ ላይ ሆኖ ነው። ተራ ወሬ አይደለም። ሄሎ። አቤት፣ አርቲያጋ ነኝ። ማን ነው የነገረህ? እንዲመጣ ንገረው። አመሰግናለሁ። ኦ ፕሊዝ፣ ሰዎቹን ልናስጠራቸው ይመስላል። ቆይ ለምን አለቃ? ጄራርዶ ሄናኦ ነው። ከኔ ጋር ሊያወራ ፈልጎ ወደ ቢሮ እየመጣ ነው። ሄሎ፣ እኔ ነኝ ኦርቲስ። የታባ ነበርክ? ትእዛዝን ሰምቼ ከቦታው ጠፍቻለሁ። ክርስቲያን ስለገጨው ሰውዬ ምን የምታውቀው ነገር አለ? ምንም አላውቅም። ከሞንቴሪያ እንድሄድ ስለነገርከኝ ምንም ነገር አላውቅም። መረጋጋት አለብህ። ይህንን ችግር እስካልፈታ ነው ድረስ እረፍትም ሆነ የሰላም እንቅልፍ አላገኝም። እንግዲህ አንተ ለመጨነቅ ምክንያት አለ። ለምን? ዳንጎንን አናግሬው ነበር። ወጥመዱን ያዘጋጀንለት እኛ እንደሆነ እናውቀዋል። እሱ እንዴት ሊያውቅ ቻለ? ይመስለኛል ያንን ሰውዬ ሲያዋራ የኔን ፊት ገልጾለታል። ይሄኔ ፖሊሶች የኔን ስዕል ስለው እያፈላለጉኝ ይሆናል። ታውቆኝ ነበር። እንደዛ አይነት ነገር ሊፈጠር እንደሚችል ታውቆኝ ነበር። ግን ብዙ አትጨነቅ አለቃ። እኔ ቦጎታ ነኝ ያለሁት እና ወደዚህ መምጣት አይችልም። ግን ስለ ክርስቲያን ነገር በጣም መጠንቀቅ ያለብን ይመስለኛል። ምንድን ነው የሚፈልገው? በስልክ አይደለም፣ ፊት ለፊት ተገናኝተን እናወራለን። ከነገርከኝ ነገር ሁሉ በኋላ ማሰብ የምችለው ነገር ስራው እኔን ለማጥቃት የተደረገ ብቻ መሆኑን ነው። ፖሊሱ ስማቱ ይሄ ነው። ከሰዎቹ ተቀብለን የተቆጣጠርናቸው ኮምፒውተሮች ላይ ስም ስለነበረ ነው። በስም ያለው የባንክ ደብተር ውስጥ ራሱ ገንዘብ ገብቷል። እስኪ አንድ ነገር ንገሩኝ። እንዲህ ሲሆን ፖሊስ ስራው ምንድን ነው ብላችሁ ታስባላችሁ? ይሄ እንደምታስበው ቀላል ጉዳይ አይደለም። አረ እውነትህን ነው። ስለዚህ ይሄ ለሁሉም ነገር ጥሩ ማብራሪያ የሚሆን ይመስልሃል? የግል ህይወቴ ውስጥ ጣልቃ ገብታችሁ ለራሴ መከራከር እድል እንኳን ሳትሰጡኝ እንደ ወንጀለኛ መቁጠር ትችላላችሁ? ምን መሰለህ፣ ወረቀቶች ተመሳስለው ተሰርተዋል። ታዲያ ለምን እኔን አልጠራችሁኝም? ጊዜና ጉልበት ሳናቃጥል ስራችንን ሰርተን ጨርስ ነበር። እንዲህ አይነት አሳፋሪ ነገር ውስጥ ልገባ እንደሆነ አልገባኝም ነበር። አሁን በዚህ ሰዓት ለአንተ ልልህ የምችለው ነገር ቢኖር ይቅርታ መጠየቅ ብቻ ነው። እኔ ደግሞ ልነግርህ የምችለው ብቸኛው ነገር ምን እንደሆነ ታውቃለህ? ቦጎታ የመጣሁት ሁለት ጥያቄዎች ልጠይቅህ እንደሆነ ነው። እሺ ጠይቀኝ። የመጀመሪያው ፍትህ ቢሮና ፖሊስ ከኔ ጋር የማያስማማቸው ነገር አለ? የለም። ሁለተኛው ጥያቄ ደግሞ ከዚህ በኋላ ሰላሜን ትሰጡኛላችሁ የሚለው ነው። እሱን አትጠራጠር። ምክንያቱም ካልተዋችሁኝ እከሳችኋለሁ እና ለምን እስካሁን ድረስ እንዳላደረኩት በደንብ ታውቃለህ። ምክንያቱም መሃል የሆነ ሰው አለ። መልካም እድልና መልካም ቀን እመኝልሃለሁ። ምን እንደምፈልግ ታውቃለህ? እንድንረዳዳ ብቻ። አንተን እዚህ ችግር ውስጥ ያስገባህን ሰው እንዲይዘው ትተባበረኛለህ። ቀላል ነው አይደል? ጥሩ ዜና አለ እንዴ? ዛሬ እድለኛ ነህ። ጠብቀው። አስማተኛውን ላዋራው ነው እንዴ? አዎ ጌታዬ።
መቼ? ሰሞኑን አንድ ቀን። ኦርቲዝ ሰሞኑን የሚል ቃል አይሰራም። እሱ ራሱ ዝግጁ ሲሆን በራሱ መንገድ ያገኛል። በስልክ ነው? አይመስለኝም። እሱ በጣም አደገኛ ነው የሚሆነው። ይህ ሰውዬ የሚቻለውን ያህል ቅድመ ጥንቃቄ ያደርጋል። በጣም ጥንቁቅ ሰው ነው። ታዲያ እንዴት ሊሆን ነው? ከዚህ በላይ ምንም ነገር ልነግርህ አልችልም። ምንም ነገር አላውቅም። ግን እኔ አንተም በሆን በንቃት እጠባበቃለሁ። እንኳን ደህና መጣ። አመሰግናለሁ። ቤቱን ካልወደድከው ሆቴል ማረፍ እንችላለን። ችግር የለውም። አንቺ እዚህ ይመችሻል? አዎ በጣም። እንደዛ ከሆነ እኔም ይመቸኛል። ኦ በጣም ጥሩ። ከአርቲያጋ ጋር ጉዳይ እንዴት ሄደ? የምነግርሽን ታምኛለሽ? አብረኸኝ ስራ ብሎ ጠየቀኝ። ኦ ይገርማል ብዬ እንኳን አላስብም። ምክንያቱም አንተን እንደሆኑ ለማስመሰል ሲሞክሩ ነበር። ስለዚህ ይህን ስራ ለመስራት ትክክለኛው ሰው አንተ ነው። እሱም እንደሱ ነው የሚለው። ቆይ ልገምት። እምቢ አልካቸው? በሚገባ ነዋ። ስማ ግን በአንተ ስም እንደዚህ አይነት ስራ የሰራው ሰው ማን እንደሆነ ማወቅ አትፈልግም? ስምኝ ሊዮ፣ በህይወታችን ውስጥ ባናውቃቸው የሚሻሉ ነገሮች አሉ እና እዚህ የተገኘሁት ደግሞ አርቲያጋን ከማዋራት የሚበልጡ ሌሎች ነገሮች ስላሉ ነው። እና አብረሽኝ ቦጎታ እንድትመጪ የፈለግኩት አንድ በጣም አስፈላጊ ነገር ልነግርሽ ነው። አሁን እዚህ ከሆንን አይቀር ለምን አንጋባም? ሰላም። ሰላም። እኔና አንቺ በተነጋገርን ቁጥር መጨረሻው ጭቅጭቅ መሆኑን አልወደድኩትም። እኔም ሙሉ ለሙሉ ካንተ ጋር እስማማለሁ። ልክ ነሽ ሶኒያ። ስራው ላይ የሆነ ነገር ሳይሳካልኝ ሲቀር አንቺም እንደምታዩ በጣም እየተናደድኩ ነው። እና ያው ምንም፣ ግን ንዴቱን በሙሉ አንቺ ጋር እያወጣሁት ነው። እና ስለዚህ ይቅርታ ልጠይቅሽ እፈልጋለሁ። ግን ከዛ ትቀየራለህ ወይስ እዛው ልትሆን ነው ካርሎስ? ለመቀየር እሞክራለሁ ሶኒያ። መሞከር ብቻ በቂ አይደለም ካርሎስ። እና ምንድን ነው የምትፈልጊው? ወሬውን ቀንሰህ የለውጥ ስራ ላይ እንድትጠነክር ነው። አሁን አንዳንድ ነገሮች እንዳደርግ ልታደርጊ ነው አውቃለሁ። ይገባኛል ሶኒያ። እኔም እረዳሃለሁ። አንድ ሀሳብ አለኝ። ንገሪኝ። ልጅህን እዚህ ቤት አብራን እራት እንድትበላ ጋብዛት። እሺ። ከክርስቲያን ጋር። እጭ አንቺ ደግሞ እና እንዴት ነበር? ጥሩ ነበር። ማርከስ ከፖሊስ ጣቢያ ወጥቷል እና አሁን ደግሞ አዲስ ስራ ውስጥ ገብቷል። እና ሌላ ምን አድርገሃል? ሌላ ምንም አላደረኩም። ኤልዛቤትን አላገኛት? ይሄ ነገር በጣም እያሳሰበሽ እንደሆነ አውቃለሁ። የጠየቅኩ ምን እንዳደረክ ብቻ ነው፣ አሳስቦኝ አይደለም። መተማመን የሚገነባው እንዲህ ያለ ነው አይደለም? አላገኘኋትም። ደውለህላት ነበር? አይ። እሷስ ደውላልህ ነበር? ሊና፣ ስለ ሌላ ነገር ማውራት እንችላለን እባክሽ? ሌላ ስለምን እንድናወራ ነው የምፈልገው? ምናልባት የመጠጥ ሱሰኞች መረዳጃ ስለመሄድህ ወይስ ይቅርታ ለመጠየቅ ተመራጮቹ ጋር ስለመሄድ እናውራ? እሱን እንዴት አወቅሽ? ምን አይነት እብድ ነህ ክርስቲያን ዳንጎድ? መቼም ቢሆን እኔን አትዋሸኝ። ሁሌም የምትዋሽ ከሆነ እንዴት ነው ቆንጆ ግንኙነት እንዲኖረን የምትጠብቀው? ይሄንን ማን ነው የነገረሽ ሊና? ጭራሽ አታስበው። ለኤልዛቤት ደውሎ ጥያቄዎችን መጠየቅ በጣም ቀላል ነገር ነው። ያውም ሁሉንም ነገር ነው የምትነግረኝ። እሷን አዋርተሻት ነበር? አዎ፣ ስለ ጥሩዎቹ ለውጦችህ ምንም ሳታስቀር ነግራኛለች። በጣም ደስ ብሏታል። ኦ ክርስቲያን ዳንጎድ፣ ግን ማርከስ ነጻ ስለሆነ በጣም ደስ ብሎኛል። የተሰጠውን እድል በአግባቡ ይጠቀማል ብዬ አስባለሁኝ። እንግዲህ እና ምንድን ነው መስራት ያለበት? ሊዝ፣ ብዙ ባታውቂ ነው የሚሻልሽ እባክሽ። ኦ አይ ከዚህ በፊት የተፈጠረ ነገር እያየው መሰለኝ። ልክ ስንተዋወቅ ለፖሊስ እየሰራቸው የነበረውን ታሪክ ልትደግሙት ነው? አዎ፣ እጣ ፈንታችን ይሄ ነው። እንግዲህ ምን ታደርጊዋለሽ? ግን ማርከስ ምንም አይሆንም አይደል? ይመስለኛል። ሊዝ፣ ይኸውልሽ እዚህ የመጣሁት የሆነ ነገር ልነግርሽ ፈልጌ ነው። ስለ ሆዜ። እና ምን ሆነ? አግኝቼው ነበር። ምን? ኦ ተው ፒፔ፣ እንዴት? መቼ? የት?
ቤቴ መጥቶ ከሊና መኮብለል ጋር ምንም የሚያገናኘው ነገር እንደሌለ ነገረኝ። አውቄው ነበር ፒፒ፣ አውቄው ነበር። እና አንቺም ብዙ ጥያቄዎች እየጠየቅኩ እያስጨነኩሽ ስለነበር ይቅር እንድትይኝ እፈልጋለሁ። እሺ? አታስብ ፒፒ፣ እሱን እርሳው፣ ፈታ በል። እሺ እንዴት እንዳየኸው ንገረኝ። እንዴት ነው ንገረኝ ፒፒ። አይ ደህና ነው። ብዙም አላወራንም ግን ደህና ነው። ይኸውልሽ እሱ ቤቴ መምጣቱ ለማንም እንዳልናገር አስጠንቅቆኛል። እና እየነገርኩሽ ያለው ስለሱ ስሰሚ ደስ እንደሚልሽ ስለማውቅ ነው። አዎ ፒፒ፣ በጣም አመሰግናለሁ። ከዚህ በተሻለ በደንብ ጣል ክርስቲያን፣ ምክንያቱም የተሻለ ማብራሪያ እጠብቃለሁ። እውነት ነው ሌላ ፊሊፔ ዲያዝ ግራናዶስን ከተጠርጣሪዎቹ መዝገብ ውስጥ አውጥቶታል። እና እውነቱን ንገረኝ። እየነገርኩሽ ነው። ምንም ካላደረግኩኝ ምንም ያህል ቢቆይ ፊሊፔን መሆኔን ያውቃል። እሱም የሆነው የልብ ጓደኛ ስለሆነ እና በጣም ስለሚወድ ነው። ፊሊፔ ኤሊዛቤትን እንደምወዳት ካመነ እኔን መጠርጠሩ ሊተው ይችላል። ሊና፣ ይሄን አጋጣሚ በደስታ እየተጠቀምክበት ነው አይደል? እኔ በማንም እየተጠቀምኩ አይደለም። ኤሊዛቤት ከነገረችሽ የምትነግርሽ አብረን ስብሰባ ላይና የመጠጥ ሱሰኞች መረዳጃ ማህበር እንደሄድም ለጊዜው ነው። ግን በመሃላቸው ምንም ነገር አልተፈጠረም። እስከ መጨረሻው ምንም ነገር አይፈጠርም። ከኤሊዛቤት ጋር ላለመተኛት ምን እንደምታደርግ ንገረኝ እስኪ። የድሮ ባህላዊ የሚባሉ ወንዶች ራሱ ሴቶቻቸውን አልጋ ላይ ይዘው ይወጣሉ ታውቃለህ። እሱን ቆይተን እናስብበታለን። ለጊዜው ዋናው ነገር ፊሊፔንን እንዳይጠረጥረኝ ብቻ ነው። ይሄው ነው በቃ። ሌላ የሚያሳስበን ነገር የለም። ለምንድን ነው ስለዚህ ነገር ምንም ያልነገርከኝ? ምክንያቱም እንደምትናደጅ ያውቃለሁ። ሰሞኑን ብዙ ነገር በራስህ እየገመትክ ነው። አንቺ ደግሞ ከመጠን ባለፈ ምክንያታዊ የሆንሽ ነው ሊና ማርያ። ክርስቲያን ልንገርህ፣ በጣም ተጠንቀቅ። በዚህ ከቀጠልክ መጨረሻ ካያምር። አይ ቆይ አንዴ ቆይ፣ ቀስ በይ እስኪ። እያልሽ ያለሽው ነገር ምንም እየገባኝ አይደለም። ሆዜ ፒፔን ሊያናግረው ሄዶ ነበር። መቼ? እኔ እንጃ፣ ትላንትና ማታ ይሁን ከትላንት ወዲያ አላውቅም። ዋናው ነገር እሱ አይደለም። አሁን ዋናው ነገር ከልጅቷ ጋር ምንም የሚያገናኘው ነገር የለውም። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። እንደዛ እንዳልሆነ ፒፔን የነገረኝ። እና ይመስልሻል? አዎ ማሬ፣ ስለዚህ ሌላ ሰው መጠርጠር አለበት። ምክንያቱም የኔ ኬክ ከዛሽ ጋር ምንም የሚያገናኘው ነገር የለም። ነፃ ሰው ነው። ያ ሰውዬ እኔ ነው፣ የኔ ነው፣ ለዘላለም የኔ ይሆናል። ዛሬ ማታ ምጽፍልሽ ሰሞኑን ሳስበው የነበረ አንድ ነገር ስለረበሽ ልጠይቅሽ ነው። ያ አፈቀርኩት ያልሽው ሰው እውነት እንዳልሽው አለ ወይስ እንዳልፈልግሽ አውቀሽ የፈጠርሽው ታሪክ ነው? ይህንን የምጽፍልሽ ላትመልሽልኝ እንደምትችይ እያወቅኩኝ ነው። ግን ታነቢዋለሽ ብዬ ተስፋ አደርጋለሁ። እስከ ዛሬ በምጽፍልሽና በማትመልሻቸው ኢሜሎች እንደነገርኩሽ አሁንም ልትመልሽ ትችያለሽ የሚል ተስፋ አለኝ። ምናልባትም እያሰብኩ ያለሁት በጭንቅላቴ ሳይሆን በልቤ ስለሆነ ይሆናል። ለዛ ነው ከኔ የለየሽ ፍቅር የእውነት እንደሆነ እየጠየኩሽ ያለሁት። ሁለት ቀን ቤት ባላድር ምግብሽ እንዴት እንደናፈቀኝ ወይዘሮ ሶኒያ። ጨዋ ልጅ መሆን አለብህ ማርከስ። ይህን አታላይነትን ደግሞ ማቆም አለብህ። አሁን እንደሱ ማለት ነበረብሽ። ሁሌም ቢሆን ጥሩ መካሪ ያስፈልገናል። ካንቺ የሚመጣ ነገር በሙሉ ጥሩ ነው። እውነቴን ነው። ምን ነው ተኮሳተርሽ ሊዝ? ምክንያቱም ምንም የምለው ነገር ስለሌለኝ ነው። ጓደኛሽ ወደ ቤት ስለተመለሰ ምን ነው ደስ አላለሽም? በጣም ደስ ብሎኛል። ግን ደስታሽን እያሳየሽ አይደለም። እሱ እንደተደሰቱ ካወቀ ይበቃል። ለሁሉም ሰው መናገር አይጠበቅብኝም። በተለይ ደግሞ ለእኔ መናገር አይጠበቅብሽም። ሌላ አቮካዶ የሚፈልግ ሰው አለ? እኔ ለምንድን ነው ሁሌ እኔ ላይ የምትኮሳተሪብኝ? ወይዘሮ ሶኒያ በጣም አመሰግናለሁ። ብዙ ማራበኝ። የጠየኩሽን እስክትመልሽልኝ ድረስ ይህን ጠረጴዛ ላይ እባክህ አንድ ነገር ብቻ ተባበረኝ፣ አትጩ። በጣም ይቅርታ ወይዘሮ ሶኒያ፣ እኔ እንዲህ መበሻቀጥ አልለመድኩም። ወይ ስርዓት ካላቸው ሰዎች ጋር መግባባት ነው ያለመድሽው? ልጅቷ ኃይለኛ ናት፣ በዛ ላይ ስርዓት የላትም። ይህን ያህል ከተናደድ ከዚህ ቤት እወጣለህና በደስታ መኖር ትችላለህ። እሺ እሱማ ጥሩ ነበር። ማንም ሰው አስሮ አልያዝሽም። አዝኛለሁ ስለተፈጠረው ነገር በጣም ይቅርታ ወይዘሮ ሶኒያ። እመኚኝ፣ እኔ መቼም ቢሆን ምንም አላደረግሽም። እና ደግሞ እያደረግሽ ያለሽውን ነገር አቁም። ከዚህ የትም አትሄጂም፣ ለዛውም በዚህ ምሽት። ግን አቶ ካርሎስ እኔ ካለው ይሄ የኔ ቤት ነው ሊዝ። ማን እንደሚሄድና ማን እንደሚቆይ የምወስነው እኔ ነኝ። ስሚ፣ በተቻለኝ አቅም እኔ ለማንም ላለማዳላት እሞክራለሁ እና ይመስለኛል ካርሎስ በጣም ተፈታትኖሻል። ስለዚህ አንቺ የምትወጪበት ምንም ምክንያት የለም።
ግን ይመስለኛል ይሄንን ያደረገው እሱ ላይ እንደዛ የምትሆኙ ለምን እንደሆነ ስለማያውቅ ነው። ለዛ ነው። ወይዘሮ ሶኒያ ስሚኝ፣ ይህንን ላንቺ መናገር በጣም ይጨንቃል ታውቂያለሽ። ግን ይህን ሰውዬ ምንም አላምነውም። ታዲያ ምን ላድርግ? ለምንድን ነው የማታምነው? ሆዜ የሚባለው ሰውዬ በነገረሽ ነገር ምክንያት ነው አይደል? ግማሽ በግማሽ። ስሚኝ ሊዝ፣ ያ ልጅ ጭንቅላትሽ ውስጥ ከገባ ጀምሮ ካርሎስን ለማወቅ እንኳን እድል ሰጥተሽዋል? ንገሪኝ፣ ሰጥተሽዋል? አይ አልሰጠሽውም። አዎ ልክ ነሽ። ምክንያቱም ሆዜ የነገረሽ ነገር በሙሉ እውነት እንደሆነ አምንሻል። ግን ካርሎስና ሆዜ በፖለቲካ ጠላት መሆናቸውን አላስተዋልሽም። በሚገርም ሁኔታ ትክክለኛ ጥላቻ ፖለቲካ ውስጥ እንዳለ አሁንም አላሰብሽውም። ግን ካርሎስ መጥፎ ሰው መሆኑን እርግጠኛ ነሽ? ንገሪኝ እስቲ። እርግጠኛ መሆን አለችው። ሆዜንም ቢሆን እንደዛው። ስሚኝ ሊዝ፣ የካርሎስ ጓደኛ ሁኚ ወይ ደግሞ እንደ አባትሽ ውደጂው እያልኩሽ አይደለም። የምጠይቅሽ የጠላትነት ስሜቱን ትተሽው እንድታውቂው ነው። እድል ስጪውና በደንብ ወቂው። ከዛ በኋላ የራስሽ ውሳኔ ወስኚ። ይህንን ልታደርጊልኝ ትቻለሽ? ሰውየው እኮ እዚህ ቤት እንድቆይ አይፈልግም። በድጋሜ ላስታውስሽ፣ ይሄ የኔ ቤት ነው። ወይዘሮ ሶኒያ ከልቤ ነው። ምንም አይነት ችግር መፍጠር አልፈልግም። እሺ እንደዛ ካሰብሽ አትሂጂ። እራታችን መበላሸቱ በጣም ያሳዝናል። ጓደኛ ናት፣ ምንም አልተማረችም። ስለ እሷ አናውራ። አንተ ምን ማለት ነው? አየህ፣ ካንተ በተሻለ እሷን አውቃታለሁ እና ስለ እሷ አለመማር ስታወራ፣ ስለዚህ ጥፋተኛው እኔ ነኝ? ለእኔ ሙሉ በሙሉ ነህ። ጠይቀኸኝ ነው። ችግራችን ተፈቷል። ሊዜትም አትሄድም። ሊዮ አንድ ነገር በይኝ እንጂ እዚህ ከመጣን አይቀር ለምን አንጋባም ነው? ለምን አትመልሽልኝም? ቆይ ስማኝ፣ ብዙ ሰዎች ማሰቢያ ጊዜ ሳይኖራቸው እንዲመልሱ የሚጠየቀውን አጠያየቅ አስተምሬ ነበር፣ ግን አሁን ረስተዋል መሰለኝ። ይሄ በአንቺ ባህሪ ላይ ዘዴው በአንቺ ላይ በደንብ እየሰራ እንደሆነ እያየው ነው። አዎ ጄራርዶ፣ ግን አንዳንዴ በጣም እጨነቃለሁ። ምክንያቱም አንዳንዴ ነገሮችን ስታስብ አንዳንዴ ተረጋግተ ማሰብም ያስፈልግሃል። ስለዚህ ነገር ብዙ አታስቢበት። በቃ ዝም ብለሽ ልክ እንደ ፈላስፋ ሁኚ። ማሰብ ነገሮችን ከማድረግ ይይዝሻል። ጄራርዶ፣ ከዚህ በፊት አግብተ ነበር አይደል? ስለዚህ የትዳር መሰረቱ ምን እንደሆነ ታውቃለህ ማለት ነው። ከኔ የተሻለ ትረዳለህ። አዎ፣ ግን ያገባሁት በጣም በወጣትነቴ ነው። አዎ፣ ግን ጥሩ ትዳር እንዲኖር የሚያስፈልገው ፍቅር ብቻ ሳይሆን በተጨማሪም የሁለት ሰዎች ከልብ መተማመንም እንደሆነ ታውቃለህ። እኔ እንጃ፣ እምነቱ ዋናው ነው አይደል? ምን እያልሽ ነው? እያልክ ያለሁት ሁለት ሰዎች አንድ ላይ ለመኖር ከወሰኑ በመሃላቸው ሚስጥር መኖር የለበትም ነው። አንተስ አይመስልም? ምን ማለት ነው ሊዮ? ጄራርዶ፣ ሊና ማሪያ የደወለችለት ሊና ማሪያ የት ልትደበቅ ትችላለች ብለህ ታስባለህ ብዬ ጠይቄክ ነበር እና አክስቷ ሎላ ጋ ናት ብለኸኝ ነበር። ግን እንደዛ የምትባል ሴት የለችም አይደል? እውነቱን ማወቅ ስለምፈልግ ነው። እባክህን ንገረኝ ጄራርዶ፣ ያለውን ነገር ንገረኝ እባክህ። ያልኩሽ ቤትም የለም ሎላ የምትባል ሴትም የለችም። ታዲያ ለምንድን ነው የዋሸኝ? ፈጣሪ፣ እንዴት ነው ታዲያ ይሄ ቤት እንደ ቤቴ እንዲሰማኝ የምትጠብቂው? ከእኔ እሷን እንደምትመርጭ እኮ በደንብ ያስታውቃል። እባክህን ይህን ያህል አታካብደው። አላካበድኩትም። የተናገርኩት ያለውን እውነታ ነው። ይሄ ነው የተፈጠረው። ፓውሎ፣ እውነታው ተረጋግታ ቁጭ ብላ ራት እየበላች የነበረችው ልጅ አንተ ነህ በነገር እንድትገነፍል ያደረግካት። አይሆንም። እንዲህ እያልሽ መሆኑን ማመን አልችልም። ስለዚህ አሁንም ጥፋተኛው እኔ ነኝ። አይደለም፣ የተናገርኩት የተፈጠረውን ነገር ነው። ማሪ፣ ይህንን ያደረግከው በአጉሊ መነጽር ስር መቀመጡ ለአንተ ከባድ ስለሆነ እንደሆነ አውቃለሁ። ይገባኛል። ሶኒያ፣ በደንብ አዳምጪ። ይሄ በጣም ግልጽ ነገር ነው። እሷ የምትኖርበት ቤት ውስጥ መኖር አልችልም። በቃ እስኪ ንገረኝ፣ እንዴት ነው ሁለት ጥሩ ሰዎች አንድ ቤት ውስጥ መኖር የሚከብዳቸው? ምንም ሊገባኝ አልቻለም። ሶኒያ፣ ሶኒያ፣ ማሪ እባክህ እየኝ፣ እባክህ አንዴ ተይ፣ በቃ አቁሚ፣ ተይ፣ አቁሚ። ፍቅርህን በቃላት ብቻ ሳይሆን በተግባርም ማሳየኝ ስልህ የማወራው ስለዚህም ነው። እኔ የምፈልገው እሱን ነው ውዴ። አይ ሶኒያ፣ ምንድን ነው? ሊዝን እንዳናደድካት ማመን አለብን። ጥፋተኝነትህን አምነ መቀበል አለብን። ኧረ ያልኩትን አምነ ተቀብለኛል። ይቅርታ ጠይቃት ብልህ በጣም እንደሚከብድ አውቃለሁ፣ ግን ቢያንስ ንዴትህን ተወው። እሱ ራሱ ለእኔ ያለህን ፍቅር በደንብ ያሳየኛል። አሁን ይሄን በአንዴ እንዳደርግ እያስጨነቅሽ ነው።
ግን ይህንን አድርገህ ታስደስተኛለህ? አንቺ ካልወጣሽ እኔ እወጣለሁ የሚለው ነገርህን ትተዋለህ አይደል? አዎ በለኝ እንጂ እሺ። ለምንድን ነው በሊናና በፊሊፔ መሀል የሚፈጠረው ነገር በጣም የሚያሳስብሽ? አይ አይደለም፣ ርዕሱን አትቀይሮ ጄራርዶ። በመሀላችሁ የተፈጠረው ነገር ምንም አያገባኝም። እኔ የሚያሳስበኝ በእኛ መሀል ያለው ነገር ነው። ዋሽተህኛል ይመስለኛል። ይሄን ነገር ከሚገባው በላይ በጣም እያካበድሽው ነው። ሊና ማሪያ የት የተደበቀች ይመስልሃል? እሱን ልነግርሽ አልችልም። ቆይ ለምን? ምክንያቱም እሷን አሳልፎ መስጠት ነው። በልጅና በእኔ መካከል ለማን ታመናለሁ የሚል ውድድር ውስጥ እየገባህ ነው? አይደለም አይደለም፣ እንደሱ አይደለም። ግን አንዳንድ ልነግርሽ የማልችላቸው ነገሮች አሉ። ጥሩ፣ እንደዛ ከሆነ ጥሩ። ይሄ ነገር እስካልተፈታ ድረስ ስለ ትዳር ማሰባችን ትክክለኛ ነገር ነው ብዬ አላስብም። ሌዮ እባክሽ፣ ነገሩን በጣም አክብደሽ እያሰብሽ ነው። አይደለም ጄራርዶ፣ አዝናለሁ፣ ግን ይሄ እምነቴ ነው። ይሄ ላደርገው የማልችለው ነገር ነው እና አሁን ውስጤን ሳላዳምጥ ባደርገው ራሴን አሳልፌ እንደ መስጠት እቆጥራለሁ። ይብቃኝ፣ ብዙም አራበኝም። በጣም ይቅርታ። ለሜድሊን አውደ ርዕይ ሁሉንም ነገር ማዘጋጀት መጀመር አለብን፣ ግን ገና ምንም እጃችን ላይ የለም። አንዳንድ ነገር ላይ ፊሊፔ እንዲረዳኝ ልጠይቀው አስቤያለሁ። ለማንኛውም ሁሌም ይህንን ስራ የሚቆጣጠረው እሱ ነው። ፊሊፔን እርዳታ መጠየቁ አደገኛ አይመስልም? እዛ ቤት ውስጥ የነበርክበትን ሁኔታ ረሳኸው እንዴ? ምን ነካ አንተ ልጅ? ምን እያሰብክ ነው ያለው? አንዳንዴ ነገሮችን በደንብ ለመደበቅ መርሳትም ጥሩ ነው አባዬ። እኔ በዚህ ለመስማማት እርግጠኛ አይደለሁም። ደህና አደራችሁ። ደህና አደርሽ ሊና። ክርስቲያን፣ ስልኬና ላፕቶፔን አይተዋል እንዴ? እኔ ጋ ነው። ከዚህ በኋላ አንቺ ጋር መሆን የለበትም። ምን አልክ? በቃ በሉ አሁን እኔ ልሂድ። ይቅርታ። ቆይ አሁን ደግሞ ቀይን መደበቅ ጀመርክ ማለት ነው? ስልኩ የሚሰራው በይለፍ ቃል ነው። ቢሮ ውስጥም ያለው ኮምፒውተር ልክ እንደዛው ነው። የእውነት ቀውስ ነህ። አደገኛ ስራ እየሰራች ነበር። ስለዚህ የሚፈታተኑሽ ነገሮችን ባረቃቸው ነበር። ክርስቲያን፣ እቅድ ምንድን ነው? ከሙሉ ዓለም ልታርቀኝ ነው? የፈለግሽው ይህንን አልነበር እንዴ? ከዓለም እንራቅ አላልሽም ሊና? ጅል አርጋ አታስበኝ ክርስቲያን። ይህን የምታደርገው ምክንያቱም ከቤት ውጭ የምታደርገውን ነገር እንዳላውቅብን ነው። አዎ እሱ ትክክል ነው፣ ግን ይህንን የማደርገው ለሁለታችንም ስል መሆኑ እየገባሽ እንዳልሆነ እያየሁሽ ነው። እሱን የማምንህ ይመስላል? ምን ማድረግ ትቻለሽ ሊና? እወጣለሁ። ከዚህ ቤት ወጥቼ እዚህ ቤት ውስጥ እየተፈጠረ ያለውን ነገር እናገራለሁ። በሩ ሁልጊዜም ቢሆን ላንቺ ክፍት ነበር፣ ግን እስካሁን ከበሩ አልወጣሽም። ምክንያት ቢኖርሽ ነው። አሁን እያደረግኩ ያለሁት ነገር ትክክለኛ ነገር ነው። እውነት ከዓለም መራቅ ከፈለሽ በትክክል አድርጊው ሊና። በዛ መንገድ እኔና አንቺ ስለምንም መጨናነቅ የለብንም። በሚገባ ወንድሜ፣ በደንብ እረዳለሁ። ግን ሰራተኛችሁ ለምን እያደረገው እንዳልሆነ አልገባኝም። አፒፔ፣ እሱ ጥሩ ይሰራል፣ ግን ለአውደሪ እኔ ስዘጋጅ ይሄ መጀመሪያዬ ነው። ይህን ከተማ ከማንም በላይ ታውቀዋለህ። እናንተ ብትቆጣጠረው በጣም ደስ ይለኛል። አግዛለሁ። ጊዜህን እንዲወስድብህ አልፈልግም፣ ምክንያቱም አንተም ከብቶችህን ሜዴሊን አውደሪ ላይ ይዘህ ትሄዳለህ ብዬ አስባለሁ። ፈታ በል ጓደኛዬ፣ እሱ ለኔ ተው፣ አትጨነቅ። እዚህ ደግሞ ምን ያደርጋል? ሰዎች፣ ምን እየተፈጠረ ነው? መቶ አለቃ፣ ለእናንተ የሚሆን ዜና አለኝ። ጓደኛችሁ ማርከስ ስራውን የሚጀምርበት ሰዓት ደርሷል። ስራችንን ጀምራ እንግዲህ ልክ ያለው ልትነግረኝ ያሰብከውን እኔ እንድነግርህ ነው አባዬ። ምንድነው ለማመን የከበደሽ? እሺ ስማኝ አባዬ፣ ከትንሽ ቀን በፊት አንተና ክርስቲያን በጣም በጥላቻ የተሞላችሁ ናችሁ ብዬ ነበር። አዎ። እና አሁን ሁለታችንንም ቤታችሁ እራት እየጠራችሁን ነው? እንደዛ ነው? ከብዙ ክርክር በኋላ ህይወትሽን በሙሉ አብረሽው ልትኖር የምትፈልጊው ሰው እሱ መሆኑን ወስነሻል። ላሸንፍ የማልችለውን ጦርነት ከመዋጋ ከጠላቴ ጋር በሰላምና በቅርበት ብሰራ ይሻላል። ስለዚህ በስተመጨረሻ እጅህን እየሰጠህ ነው? አይደለም፣ እያወራን ያለ ነው ለአንቺ ስል የማደርገውን ነገር እየነገርኩሽ ነው። እሺ አንድ ነገር ንገረኝ እስኪ አባዬ። ይሄ ከሶኒያ ጋር የሚገናኝ ነገር አለው አይደል? መገናኘት ብቻ አይደለም፣ ሀሳቡም የመጣው ከሶኒያ ነው። ግን እኔም በሀሳቧ ተስማምቻለሁ። ታውቃለህ አባዬ፣ እሱን አላምንም፣ ግን ችግር የለውም፣ አታስብ፣ እንመጣለን። ደስ ይላል። አለቃው በረት ውስጥ ከሚሰሩት እረኞች ውስጥ አንዱ ነው። እነዛ ሰዎች በደንብ ግንኙነት አላቸው አይደል? ሁሉም ቦታ ጓደኛ አላቸው። ይኸውልህ ማርከስ፣ ስሙ ሎሬንዞ ጎሜዝ ይባላል እና ሁሌ አርብ አርብ እዚህ ሞንትሪያል ለጭፈራ ቤት ውስጥ መሄድ ያዘወትራል። እንዴት ላገኘው እችላለሁ?
ይኸውልህ ማርከስ፣ በደንብ ማሰብ አለብን። ግን ፖሊስ የሚል ቃል ማውጣት የለብም። እሺ፣ ጭራሽ መጠርጠር የለበትም። መቼ? በምትችለው ፍጥነት መሆን አለበት። ምክንያቱም ችግር ውስጥ ነው ያለነው። ስለዚህ ስራ ብንጀምር ጥሩ ነዋ። እንግዲህ መልካም እድል ጓደኛዬ። እድልማ ያስፈልገኛል። ከማርከስ ጋር ምን እያቀዳችሁ ነው? ምንም፣ ሙሉ ነፃነቱ እንዲያገኝ እየጣረ እንደሆነ ነው ያወራነው። እውነቱን ልትነግረኝ አትችልም? አሁን የሰላይ ፊልም ውስጥ እየኖርክ ያለው ነው የሚመስለኝ ልጄ። የምሬን ነው። በነገራችን ላይ ማታ ክርስቲያንና ኤልዛቤትን እራት ጠርተናቸዋል። መምጣት ትችላለህ? ይመቻል? አረማ ያልተቻልሽም ደግሞ ማጣበስ ጀምርሽልኝ አይደል? አይደለም፣ ልጅቷን ለመረዳት እየሞከርኩ ነው። ካርሎስ ደግሞ ሁሌም የምትፈልገውን ነገር መከልከሉ ማቆም አለበት። መምጣት ትችላለህ? በሚገባ። ስንት ሰዓት ልምጣልሽ? 2 ሰዓት ብትደርስ ጥሩ ነው። በጣም አሪፍ። በቃ እመጣለሁ። እሺ። ተባረክ። እወድሻለሁ እናቴ። እኔም እንደዛው። ለማን እየደወልሽ ነው? አየር መንገድ እየደወልኩ ነው። የበረራ ቀናችንን ቀይሬ ዛሬ ወደ ሞንትሪያ እንድንመለስ ፈልጋለሁ። ሌዮ፣ ስልኩን ዝጊው። ሊና ላይ እየተፈጠረ ያለውን ነገር ማወቅ ከፈለግሽ በቃ እውነቱን እነግርሻለሁ። በጣም ጥሩ። 2 ሰዓት ላይ ደርሳለሁ። አይ ምንም ችግር የለውም፣ ምንም ችግር የለውም፣ አታስቢ። ከአንቺ ጋር ስንት ሰዓት ነው የምንገናኘው? እሺ 1 ሰዓት ተኩል ላይ። በጣም ጥሩ። ምን መሰለ፣ ሶኒያ ቤት እኔና ኤልዛቤት እራት እንደተጠራን ነበር የነገረችኝ። እንደዛ ነው። ከካርሎስ ፓውሎ ጋር? ክርስቲያን፣ ይሄ እኮ የበለጠ አደጋ ላይ ጥልሃል። እሱን የማላውቅ ይመስላል። ንገረኝ፣ ሊናን ምን ልታደርጋት ነው ልጅ? መጀመሪያ ግን ሊዮ፣ አሁን የምነግርሽን ነገር አሳልፈሽ ለማንም እንደማትናገሪ በምትወጂው ሰው መማል አለብሽ። የሁለታችን ሚስጥር ሆኖ ነው የሚቀረው። እሺ? ምን ነው ወንጀል አለበት? የለበትም፣ ግን ይሄ ነገር ከባድ ቀውስ ሊፈጥር ይችላል። ይህን ያህል ትልቅ ነገር ነው? ለዛ ነው ማስጠነቅቅሽ። ለማንም አንዲትም ቃል መናገራችን። አሁን ራሴን ግልጽ ያደረጉልሽ ይመስለኛል። መልሽልኝ። እሺ፣ በትክክል ያልከውን ተረድቻለሁ። ክርስቲያንና ሊና ማሪያ ፍቅረኛሞች ናቸው። ግብዣ መሆኑ ነው እኮ ዛሬ ማታ? አዎ ትክክል። የማርከስን ነጻነት አንድ ላይ እናክብረው ተባብለን ነው። ፊሊፔም ትንሽ ስለተከፋ ፈታ እናድርገው ተባብለን ነው። እንደምትነግረኝ ከሆነ ትልቅ ድግስ ነው። ሊና ማሪያ፣ ሶኒያ ቀደም ብላ ደውላ ነው የጠራችኝ። እና አልችልም ማለት አልቻልክም? አልቻልኩም። እና ኤልዛቤትን ተጠርታለች? እንዴት ላውቅ እችላለሁ? ካርሎስ አሁንም ሶኒያ ጋር እየኖረ ከሆነ ሊጠራት እንደሚችል እርግጥ ነው። ሊሆን ይችላል። ሊና፣ ክርስቲያን፣ ግብዣው ላይ እንድትሄድ አልፈልግም። የማይሆን ነገር ነው፣ አንቺም ታውቂዋለሽ። ሁሌም ቢሆን ማሳበቢያ ሰበብ ነገር አይጠፋም። ማሬ፣ ይሄ ለእኛም የሚመችን አይመስለኝም። ደግሞ ከዚህ ባሻገር ከዓለም ተለይቼ እዚህ ተቆልፎ ቢልኖር ያልሽው አንቺ እንጂ አይደለም። ታውቃለህ፣ ራሴን ያሳመንኩት ነገር ከአንተ ጋር ሰውን ሁሉ ነገር የሚለይ ይመስለኝ ነበር። በዛ መልኩ ስለተሰማሽ በጣም አዝናለሁ። ምን መሰለሽ፣ ፊሊፔ ሀገር ለቆ የሄደ ጊዜ ሊና ማሪያና ክርስቲያን አንድ ላይ መስራት ጀመሩ እና ሳያስቡት ይሄ ነገር ተጀመረ። ግንኙነታቸው እየጨመረ ሄደ። ፒፔ ላይ እየማገጠች ነበር። አይደለም፣ ለማቆም የተቻላቸውን ሞክረው ነበር፣ ግን ልብ ሳይሉት
ስሜታቸው አድጎ ፍቅራቸው እየጨመረና እየጠነከረ ሄደ። በጣም የሚያስጠላ ነገር ነው። እና እኔ ደግሞ እማኙ ነበርኩ። ፒፔ እዚህ ሆኖ ሲያደርግና ሲል የነበረውን ነገር በሙሉ አውቃለሁ። ፒፔ ስለ እሷ የተናገራቸውን ነገሮች፣ ለእሷ ያለውን ፍቅር በሙሉ አውቃለሁ። እኛ የሰማነው ፊሊፔ እንደሞተ ነበር። ከዛ ጊዜያቸውን ወስደው አንድ ላይ ሆነው ለመሞከር ወሰኑ። ከዛ ጊዜ በጨመረ ቁጥር ፍቅራቸው እየጨመረ ሄደና የበለጠ ከመጀመሪያ የሆኑ ጠነከረ። ታዲያ ከዛ ምን ተፈጠረ? ፒፔ በህይወት እንዳለ ሲያውቁ ምን ተፈጠረ? ሊና ማሪያ በጣም ተጎድታለች። ምክንያቱም ከክርስቲያን ጋር ያላትን ግንኙነት አቁማ ከዛ ፊሊፔን አገባችው። ፒፔን ያገባችሁ ከሱ ፍቅር ሳይዛት ነው አይደል? አይደለም፣ ግን እሱን ማግባት እንዳለባት ስሜቷን አሳምና ነው። ምክንያቱም ፊሊፔ ለእሷ ሲል ህይወቱን አደጋ ላይ ጥሏል። አይ ለምን እንደዛ እንዳደረገችው አልገባኝም። ከሁሉም የሚቢሰው ደግሞ ክርስቲያን ከእሷ የያዘው ፍቅር አልለቀቀውም ነበር። ለዛ ነው ይሄ የተፈጠረው። በዛ ምክንያት ነው ሊና ማሪያ ጭንቀትና ድብርት ውስጥ ገብታ ራሷን ለማጥፋት የሞከረችው። ለዛ ነው መውጫ መንገድ ፍለጋ የጠፋችው። እንደ መፍትሄ ስላሰበችው ለዛ ነው ሁሉንም ነገር ጥላ የጠፋችው። አሃ፣ ለዚህ ነው የዛን ቀን እንደዛ ስትል የነበረው? ክርስቲያን ቤት ትሆናለች ብለ የጠረጠርከው ለዛ ነው? አዎ፣ ግን በዛ መንገድ አልነበረም። አልነበረም? አይ፣ አሁን ሊና ማሪያ ለራሷ ጊዜ ሰጥታ ርቃ ነው ያለችው። ለራሷ ጊዜ ለመስጠትና ውስጧን ለማዳመጥ ልቧንና ስሜቷን ለማስተካከል እየሸሸች ነው ያለችው። ፍቅር አንዴ ከሄደ አይመለስም ጄራርዶ። መልሳ ፒፔ ልታፈቅረው አትችልም። እኔ በፊትም ከሱ ፍቅር የያዛት አይመስለኝም። አንቺ የምታፈቅሪውን ያህል አላፈቀረችውም ነበር። ታዲያ ለምን አገባችሁ? ነገርኩሽ እኮ የነበረችበት ሁኔታ ነው። ሊና ማሪያ ራሱ ደስ ብሏትም አይደለም። የሊና ማሪያ ልብ የክርስቲያን ነበር። ፒፔ ይሄንን ቢሰማ ይሞታል። እሷ ከህይወቱ በላይ የሚያፈቅራት ብቸኛ ሴት ናት። ክርስቲያን ደግሞ ወንድሙ ማለት ነው። አውቃለሁ። ለዛ ነው መጨረሻው አስከፊ ይሆናል ያልኩሽ። ፒፔ ደግሞ እስኪያገኛት ድረስ ፍለጋውን አያቆምም። እንዲህ አይነት ነገር ላይ ጊዜ መስጠት አለብሽ። ጊዜ ራሱ ስራውን ይሰራል። ይኸው እና ፊሊፔም ለሊና ማሪያ ያለው ፍቅር እስኪለቀው መጠበቅ ነው ያለው ብቸኛው መንገድ ይሄ ነው። አይመስለኝም። አንዳንድ ጊዜ ጭራሽ ነገሮች ይባባሳሉ። እንግዲህ አባዬ ዛሬ ክርስቲያን ምክር ቤት ውስጥ የተናገረው ነገር በሙሉ ከልቡ መሆኑን እና ፖለቲከኞቹን በጣም ደስ እንዳላቸው መካድ አትችልም። አዎ ጥሩ ዘዴ መሆኑን አልክድም። ያው ካርሎስ እንዳልከው ዘመድ አይደለም፣ ከልብ አስቤ ያደረኩት ነገር ነው። እኔም እስማማለሁ አባዬ። ለማንኛውም ሰዎቹ ላይ የተፈጠረው ስሜት አንድ አይነት እንደሆነ ታውቃለህ። ሰዎች በተለይ ደግሞ ፖለቲከኞች እንደዛ አይነት ኑዛዜ በህዝብ ፊት ሲደረግላቸው ይወዳሉ። ምክንያቱም ምንም ይሁን ምን ትክክለኛውን መንገድ መሄድ ስለጀመርክ ደስ ብሎኛል ክርስቲያን። አመሰግናለሁ ሶኒያ፣ ግን የኤልዛቤት ትልቅ ውለታ አለብኝ። ኦ ማሪ፣ ምንም አይነት ውለታ በማንም ላይ የለብህም። አይ አንቺ ባትኖሪ ኖሮ ምንም ነገር ማድረግ አልችልም ነበር። እመኚ ኤሊ። ጥረት ሁልጊዜም የዋጋን ይከፍላል። ዓለም ላይ ከተባሉት አባባሎች እንደዚህ እውነት የለም። ለዚህ ጽዋችንን እናንሳ። እኔ ደግሞ እንደናንተ አይነት መልካምና ጥሩ ሰዎች በህይወቴ ውስጥ ስላላችሁልኝ እንዲሁም እንደ ኤልዛቤት ጥሩ ሴት ከጎኔ ስላለችልኝ ጽዋዬን አነሳለሁ። ቺርስ 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 ቺርስ። ስለምን እያሰብሽ ነው? ህይወት ምን ያህል ጨካኝ እንደሆነች። ለምን እንደዛ አልሽ? በፒፔ ምክንያት
እዚህ ታሪክ ውስጥ እየተጎዳ ያለው እሱ ብቻ አይደለም። እሱ እኮ ነው አፍቅሮ የተማገጠበት። ስምኝ ሊዮ፣ ነገሮች ሁልጊዜም ትክክልና ስህተት ብቻ ተብለው ሊመደቡ አይችሉም። በእንደዛ አይነት ነገር ምክንያታዊ መሆን ይቻላል ብዬ አላስብም። በእድሜሽ ከተሳሳተ ሰው ጋር ፍቅር ይዞሽ አያውቅም? ማፍቀር የሌለብሽን ሰው አፍቅረሽ ከራስሽ ስሜት ጋር ተጣልተሽ አታውቂም? ምክንያቱም ማፍቀር የሌለብሽን ሰው ግን ገባ ብለን ስናየው ለየቅል ነው። ለስሜት መውደቅ ደግሞ ሌላ ጉዳይ ነው። ግን በህይወታችን አንዳንድ ጊዜ ማክበር ያለብን አንዳንድ ስምምነቶች አሉ። ኦ ሊዮ፣ ፍቅር እኮ እንዲሁን የምትየው አይነት ስሜት አይደለም። ምክንያታዊ ካለመሆኑ የተነሳ ምንም አይነት ስምምነቶችን ያስረሳል። እሺ፣ ምን ለማለት እየሞከርክ ነው? ከዋናው ተጎጂ ሌላ እየተሰቃየ ያለ ሰው አለ እያልክ ነው? ሊና ማሪያ ለዚህ ትክክለኛዋ ምሳሌ ናት። ሊና ማሪያ ሸሽታ ሄዳለች እና ፒፔን ደግሞ ትተዋለች እና እዚህ እየተሰቃየ ያለው እሱ ነው። ገብቶሃል አይደል? ልጄም እኮ እየተዝናናች አይደለም። ታውቂያለሽ አይደለ? ይመስለኛል አንዳንድ ነገሮችን ማወዳደር ከባድ ነው። ታዲያ ለምንድን ነው ስለ ፊሊፔ እንዲህ የጨነቀሽ? ምክንያቱም የቅርብ ጓደኛዬ ስለሆነ እና በዛ ላይ ጥሩ ሰው እንደሆነ ስለሚሰማኝ። ሊና ማሪያ ልጄ ናት እና ጥሩ ሰው ናት። እሷም እየተሰቃየች ነው ያለችው። እንግዲህ የሆነ ሆኗል አይደል? አንድ ነገር ልጠይቅሽ ይቻላል? እውነቱን ንገሪኝ። ለፒፔ ያለሽ ስሜት ምንድን ነው? ባለውለታዬ ነው እና ለሱ ታማኝ ነኝ። ፒፔ የልብ ጓደኛዬ ነው። እሱ ብቻ ነው? ሌላ ምንም የለም? አዎ በቃ ይሄው ነው። ምክንያቱም ይህን ከማለትሽ በፊት የሆነ ጊዜ ከእሱ ፍቅር እንደያዘሽ ነግረሽኝ ነበር። አዎ ግን እሱን ስሜት ታግሼው አሸንፌዋለሁ። ምክንያቱም እሱ የእኔ ሊሆን እንደማይችል አውቃለሁ። የእኔ አይሆንም። እንደዛ ከሆነ ከሊና ማሪያ ጋር እንደማይሆኑ እያየው ነው። ግን ደግሞ በዛው ልክ ጥሩውን ጎን አይቼዋለሁ። እሷን ጥፋተኛ ማድረግ አልፈልግም። አውቃለሁ። ለምን ስለ ሌላ ነገር እያወራል? ምግባችንን አንበላም? ግን እንደዛ አይሻልም? ስለ ሌላ ነገር እናውራ። መልካም ምግብ። ስማ ወዳጄ። እሺ፣ ስለተዋወቁ ደስ ብሎኛል። ማርከስ እባላለሁ። ምን ነው ዘጋኸኝ ጋምዛ? ዛሬ አዲስ ጓደኛ የመፍጠር ፍላጎት የለ? ሎሬንዛ ነህ አይደል? ሎሬንዛ ጋምዛ። ስሜን እንዴት አወቅኩ? ስሜን እንዴት ልታውቀው ቻልክ? ምክንያቱም ከኔ ጋር ችግር ያለባቸውን ሰዎች ሳፈላልግ ያንተንም ስም አገኘሁት እና ለዛ ነው። እሺ ጓደኛዬ። ስለምን አይነት ችግር ነው የምናወራው ታዲያ? የሰውን ገንዘብ መበዝበዝ፣ አደንዛዥ ዕፅ ማዘዋወር። ስምህ ማን ነበረ? ማርከስ ጋላርዛ። ማርከስ ጋላርዛ ይመስለኛል። ግራ ተጋብተህ ነው መሰለኝ አይደለ? እዚህ ሁሉም ሰው ያውቀኛል እና እዚህ የመጣው ቀዝቃዛ ቢራ እንደምጠጣ ያውቃሉ እና ዛሬ የምንፈልገው እሱን ማድረግ ብቻ ነው። ስለዚህ ፈታ በል። አለቃህን ማዋራት እፈልጋለሁ። የምሰራው ካፖራል መስክ ላይ ነው። ስራዬ ከብቶች ማገድ ነው። አለቃዬ ደግሞ ሆሊዮ ቪላቴ ይባላል። ከፈለክ ሄደህ እሱን ማዋራት ትችላለህ። ጥሩ ሰው ነው። እያወራው ያለው ስለ ሌላኛው አለቃ ነው። ይቅርታ፣ ሌላ አለቃ የለኝ ያለ ይመስለኛል። ስማ፣ ምን እንደሆነ ታውቃለህ? እንደውም ብቻዬን ብትተወኝ ጥሩ ነው። ስማ፣ አለቃህን ማዋራት አለብኝ እና ከረዳኝ ደግሞ ሽልማት ይኖራል። አስብበት። አኒባል፣ አንድ ነገር እንድታደርግልኝ ፈልጌ ነበር። ምንድን ነው እሱ? እባክህ ስልክህን አውሰኝ። የግድ መደወል አለብኝ። ሊና፣ ክርስቲያን ያስቀመጠው መመሪያ ግልጽ ነው። ስለ ሌላ ነገር አታስብ። ለእሱ ነው መደውለው። ለምን? ለምን እስካሁን እንዳልመጣ ማወቅ እፈልጋለሁ። ችግርሽ ምንም ሊገባኝ አልቻለም። ሰዓቱ ገና እኮ ነው። አይደለም፣ በዚህ ሰዓት መግባት ነበረበት። አይ፣ አሁን ማድረግ ያለብሽ ነገር መረጋጋት ብቻ ነው። ተረጋጊ። ለምን ሄደሽ አትተኝም? አኒባል፣ ያንን ማድረግ አልችልም። ክርስቲያን ካልመጣ መረጋጋት አልችልም፣ ማረፍም አልችልም፣ መተኛትም አልችልም። እባክህ እየለመንኩ ነው ያለሁት። እባክህ አንዴ ላውራው።